እኔ ካንቺ ተሻለ አግኝቻለሁ የምትለኝ ማለት ነው። ድሮም ቦን ዝንብ ቆሻሻ እንጂ ማር አይታየውም። ገባ እኮ ማሩ የታል? ማሩ የታል? ማሩ ማር ብላለች አይደል? አሁን ማሩ የታል? ማሩን አሳይና ጉፋያ ልጅ ወልደናል። ስሙ ማን ነው? ስማ እንዴ ስማ አልወጣለት የባለፈው እና እኮ ጸንቷል አልጸናም? አንድ ላይ በቃ እናውጣለታለን ጋይስ ከእናንተ ጋር። የፈረንጅ ስም ነው ረስተዋለች። ሌላ ምን ነገር የምትፈልጊው ነገር አለ? ያው አባቱስ ብላችሁ ለጠይቃችሁ አባቱ ከቸውሏል አየር ላይ ከቻሳ ስልባ ቦታም ልቅምቃሚ ደከከና ወጥተህ ይቅርታ ትጠይቃታለህ። ክብርን ፍቅርን ታሳያታለህ። አብረሃት ኑር ብሎ ማንም ያስገደደ የለም። ግን ላንተ ስትለው እስረኛ የሆነችው አንተን ተከትላ ነው አሸንዳ ልትሄድ የነበረችው። አንተ በከፈትከው ቪዲዮ ነው እስረኛ የሆነችው። ገብቷል? በአንድ ቀን ስህተት እርጉዝ ነኝ ተባለች። እዛው ሆስፒታል ውስጥ እያየች ነው ሆዶ አብጦ የወለደችው። ከሆስፒታል በኋላ እዛው እስር ቤት እንድትተኛ ነው የተደረገችው። አንተ ስፖርት ትሰራ ነበር። ካሜራ ገብቶልህ ጡንቻን ታሳይ ነበር። እሷ ግን ጡቷ እንዲፈነዳ ትጣጣር ነበር። አንተ እከካ እህት አልነገረችህም እንዴ? ከታናሿ የወለደችው ማን ነበር? የአርቲስቱ ትንሹ ልጅ ንገሩኝ። እቺ ሸርሙጣ እህት አልነገረችህም መውለድ ምን ማለት እንደሆነ? ውጪ እንኳን ወልዳ ከታናሿ ላይ የወለደችው። አንተ እስር ቤት እናትና አባታችሁ ውጪ ስለሆነ ብቻዋን እየገባች ስትነፋ አልነበረም እንዴ? አልነገረችህም ስቃዩ ምን ማለት እንደሆነ? ውጪ እንኳን እሷ ወልዳ። ትላንትና የነበረው ሁኔታ የሰርግ አዳራሽ ማለት ነው። የሰርግ አዳራሽ ሰርግ አዳራሽ ላይ እሷ ቬሎ ለብሰው አንተ ሱፍ ለብሰ እያላገጥክባት እንደነበር ነው። ገብቷል? 120,000 ሰው በተሰበሰበበት ስሙ ማን ነው አልካት። ስለማታስታውስ ስተቴ ነች ብለ በህይወት ትልቁ ስተቴ ና የሆነች ብለ አንተ እጅ ወጣትነት ጣላት እንጂ እናቴ ትሙት ብትሳሉ እንኳን አንተ ልቅምቃሚ ይሄ ድርብርባም ጥርስ አይደለም ቤተሰብ ሙሉ ቢሳል አታገኙዋትም ነበር። ግን ወጣትነት ነው እንድትሳሳት ያረጋት። ይሄ የሙዚቃ ክሊፕ ላይ ነው ስሜት ውስጥ ያስገባት። ገብቷል? ሙዚቃ ክሊፑ ላይ እንኳን ስትገባ ነው ልጅቷን እንዳታዋት ቆንጆ ነች ምናምን ሲሉ እንኳን ልጅቷን እጅ ያስገባሃት። እከካ የሸርሙጥ አዘሩላ ማለት ነው። እከካ ንፍጥን እንኳን በስነ ስርዓት ያልጠረክ ወጥተህ ይቅርታ ትጠይቃታለህ። አታግባ እያልነው አገባ። ዛሬው በጠዋቱ ለክፈው መስኪር ተሳልሞ ሄደ።
አስደስታችኋለሁ ደግሞ ትልቅ ነገር ጠብቁ። አስደስታችኋለሁ። አይ ላቭ ዩ ሶ ማች ኢትዮጵያ ብሎ ደግሞ ሲጠይቅ ወጀም አልመጣም ሲል መጣሁን ገና ቴንክ ዩ ሶ ማች ጋይስ አንድ ነው ስለ የጨነቀ ምልክት ጨለማ የሚያበራው የኢትዮጵያ ደመላሽ አማራው ተራራው ተገፍቶ የማይወደው የጸሎትና ወፈልጅ የልብልጅ የባቶች Thank you guys, thank you. Thank you so much. Thank you guys. በጣም አመሰግናለሁ። So much. Thank you so much. Thank you, Bibi. Thank you so much. I love you all. ኔትወርክ